ሰላም ቤተሰብ እንዴት አላችሁ? ይህ ቀለም ስኩል ነው። ዛሬ የአማርኛ ትምህርት ከመጀመሪያው ጀምሮ መረዳት እንድትችሉ የአማርኛ ፊደላትን ሁሉ ማሳያችሁ ይሆናል ማለት ነው። ቻናሉን ሰብስክራይብ በማድረግ ጀምሩ። ሁሉም የአማርኛ ፊደላት 77 ቤት ነው ያላቸው ያንዳንዳቸው ከመጀመሪያው ከአንደኛው ቤት እስከ ሰባተኛው ቤት ድረስ የራሱ የሆነ ድምጽ አላቸው። የመጀመሪያዎቹ አ የሚል ድምጽ አላቸው። ሀ ሁለተኞቹ ኡ የሚል ድምጽ አላቸው። ሶስተኞቹ ደግሞ ኢ የሚል ድምጽ ይኖራቸዋል። አራተኞቹ ራብ የምንላቸው ደግሞ አ የሚል ድምጽ አላቸው። በዚህ ድምጽ በውስጥ ነው የሚባለው። ይሄ በነገራችን ላይ ማይነካ ድምጽ ነው፣ በውስጥ ምን ሰማው ድምጽ። አምስተኞቹ ኤ የሚል ድምጽ፣ ስድስተኞቹ እ እና ሰባተኞቹ ደግሞ ኦ የሚል ድምጽ አላቸው። ሁሉ አሁን ከጀምረ እያንዳንዱን በድምጽ ልላችኋለሁ፣ እዚህ ጋር ማሳያችኋለሁ። እናንተም ማስታወሻ እያያዛችሁ በደንብ ተከታተሉ። ይሄ ትምህርት ተከታታይ ስለሆነ አማርኛ ቋንቋን ከመጀመሪያው ጀምሮ መማር የምትፈልጉ ሰዎች ይህን ቻናል ተከታተሉ። በቀጥታ መማር የምትፈልጉም ከታች በተቀመጠው የስልክ አድራሻ መደወል ትችላላችሁ። እዚህ ጋር እንጀምራለን። ሀ የመጀመሪያው የምትታያችሁ ሀ ሁ ሂ ሃ ሄ ህ ሆ። አሁን ሀ ስንል አ የሚል ድምጽ አለ በውስጥ። ሁ ስንል ኦ፣ ሂ ስንል ኢ የሚል ድምጽ በውስጥ አለ። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ። የሀ ቤቶች እነዚህ ናቸው። ደጋግማችሁ እናንተም ባሏቸው። ሁለተኛ ላይ የምናገኘው ደግሞ ለ ነው። ለ ሉ ሊ ላ ሌ ል ሎ። አሁን ለ ስንል አ የሚል ድምጽ በውስጥ አለ። ሉ ስንል ኡ። ስለዚህ አሁን አንደኛው ድምጽ ከሁለተኛው፣ ሁለተኛው ከሶስተኛው የሚለይበትን እዚህ ጋር በደንብ እያያዛችሁ የመጀመሪያዎቹ ፊደላት ሁሉ አ የሚል ድምጽ ነው ያላቸው። ስለዚህ ይሄው ለ ሉ ሊ ላ ሌ ል ሎ ሰባቱ። ሶስተኛ የምናገኛት ደግሞ ሐመሩሃ ናት። ሐመሩሃ በድምጽ ከመጀመሪያው ሀ ጋር ተመሳሳይ ናት። በቅርጽና በአገልግሎት ግን ትለያለች። ሐመሩሃን የምንጠቀምበት አውድ አለ። የመጀመሪያውን ሀ ሀሊታ ውሃን የምንጠቀምበት ደግሞ የራሱ የሆነ አገልግሎት አላቸው። ስለዚህ ይሄ ሐመሩሃ ነው የምንለው። ሶስት ጣት ነው ያለው እንደምትመለከቱት። ሐመሩሃ ሀ ድምጹ ተመሳሳይ ነው። ሁ ሂ ሃ ሄ ህ ሆ ድምጹ ተመሳሳይ ነው። ቅርጻቸውን ግን እቺ ለየት ስለምትል በደንብ ያዟት። ሀ ምንድን ነው የምትመስለው? ይሄው ሀ ሁ ሂ ሃ ሄ ህ ሆ። አራተኛው ደግሞ መ ነው። መ በቅርጽ እዚህ ጋር የምትመለከቷትን ነው የምትመስለው። መ mu mi ma me ም ሞ ተመሳሳይ ነው። ቅድም ያልኳችሁን ድምጽ አሁን እዚህ ጋር እንፈልገው እስኪ። መ ስንል መ አ ሚል ድምጽ አለው። ሙ ኡ ሚ ኢ ማ አ ሜ ኤ ም እ ሞ ኦ። ስለዚህ ይሄ ድምጽ አላቸው ማለት ነው። ስለዚህ እዚህ ጋር መ ሙ ሚ ማ ሜ ም ሞ። ፊደላቱን ካወቅን ቃላት መመስረት በጣም ቀላል ነው። ለምሳሌ አሁን ማሂ ብለን ለመጻፍ እዚህ ጋር ማን እንወስዳለን፣ ሂን እዚህ ጋር እንወስዳለን፣ ማሂ ብለን እንጽፋለን ማለት ነው። አምስተኛዋ የአማርኛ ፊደል ደግሞ ንጉሱ ሰ ነው የምንላት። ሰም በተመሳሳይ ሞክሽ አላት። ሁለት አይነት ሰዎች ነው ያሉ። ይቺ ደግሞ ወደ ላይ ተዞርና ሶስት ጣት ናት። ስለዚህ ይሄው ሰ ሱ ሲ ሳ ሴ ስ ሶ። ልመልስላችሁ አንድ ጊዜ። ሰ ሱ ሲ ሳ ሴ ስ ሶ። እቺ ሰ ትባላለች። አሁን
ሰዓት ብሎ ለመጻፍ አንድ ሰው ይችኛዋን ሰ ይጠቀማል። ንጉሱ ሰ ነው የምትባለው። ስለዚህ እቺም ቅርጿ ለየት ስለምትል በደንብ ለዩአቸው። ቀጥሎ ያለው ደግሞ ረ ነው። ረ ሩ ሪ ራ ሬ ር ሮ። ልድገምላችሁ አንዴ። ረ ሩ ሪ ራ ሬ ር ሮ። ሰባተኛ ላይ የምናገኛት ደግሞ ሰዓቱ ሰ ነው የምንላት። ሰዓቱ ሰ እንላታለን። ይቺ ለአጻጻፍ ቀለል ያለች ሰ ናት። ተመልከቱ። ሰ ሱ ሲ ሳ ሴ ስ ሶ። ከመጀመሪያው ጀምር። ሰ ሱ ሲ ሳ ሴ ስ ሶ። እናንተ ቪዲዮውን ፓውዝ እያደረጋችሁ ማስታወሻችሁ ላይ ጻፉ። በደንብ በፍጥነት ለመረዳት ከፈለጋችሁ። ከሰ ቀጥላ የምናገኛት ደግሞ ከሰ በተወሰነ ቅርጽ ነው የምትለየው። ሸ ትባላለች። ከሰ ላይ አግዳሚ መስመር መጨመር ብቻ ነው። ያው ሸ ሹ ሺ ሻ ሼ ሺ ሾ ሾ። ይሄ ከአማርኛ አብዛኞቹን ፊደላት የወሰዳቸው ከግዕዝ ነው። ወደ 26 የሚሆኑትን በአጠቃላይ የአማርኛ ፊደላት ግን 33 ናቸውና ከግዕዝ ከወሰዳቸው ከ26ቱ ተጨማሪ አማርኛ የጨመራት ፊደል ናት ሸ። ስለዚህ እቺ ሸ ብለን እንጠራታለን። ሻማ ብሎ መጻፍ ቢፈልግ አንድ ሰው አሁን ሻን እዚህ ጋር ይወስዳል። ማን ደግሞ እዚህ ጋር ይወስድና ሻማ ብሎ መጻፍ ይችላል ማለት ነው። ስለዚህ እቺ ሸ ትባላለች ማለት ነው። ሰባቱ ዝርያዎቹ እኔን ይመስላሉ። በቀጣይ የምናገኛት ደግሞ ቀ ናት። ቀ እዚህ ጋር የምትመለከቷት አንድ ቋሚ አድርገን ወገቧ ላይ ቀለበት ነው የምናደርጋት። እንዲህ ሰባቱ ዝርያዎቿም እሷን የምታዩቸውን ይመስላሉ። ቀ ቁ ቂ ቃ ቄ ቅ ቆ እኒን ይመስላሉ የቀ ሰባቱም ዝርያዎች ማለት ነው። እንዳጠቃላይ ግን አሁን እነዚህን ለማንበብ የመጀመሪያዎቹን ፊደላት ታያላችሁ። ቀጥሎ ሁለተኛው ኡ ሚል ድምጽ መኖሩን ማስታወስ፣ ሶስተኛው ደግሞ ኢ ሚል ድምጽ በውስጥ መኖሩን ማስታወስ በቂ ነው። አንድ ሚስጥሩ ከገባችሁ እያንዳንዱ መሸምደድ አይጠበቅባችሁ። ስለዚህ በውስጥ የሚባለው ድምጽ ምንድነው የሚለውን መያዝ እ ኡ ኢ አ ኤ እ ኦ። ሰባቱ እነዚህ በውስጥ ምንላቸው ድምጾች ናቸው። አናባቢ ናቸው። የአማርኛ አናባቢ ልክ እንግሊዘኛ አናባቢ እንዳለው ሁሉ የአዝርያዎችም እን ጨምሮ በአማርኛ አናባቢ ነው የምንላቸው። በደንብ እናያቸዋለን። ከቀ ቀጥሎ የምናገኘው ድምጽ ደግሞ በ ነው። በ እንግዲህ በጣም ላጻጻፍ ቀለል ያለች የአማርኛ ፊደል ናት። ይሄው በ ቡ ቢ ባ ቤ ብ ቦ። በቀለል ያለች ናት። ለመጻፍ ማትቸገሩ ሁለት ቋሚና አንድ አግዳሚ አድርገን መጻፍ እንችላለን። ይሄው በ ቡ ቢ ባ ቤ ብ ቦ። እነዚህ የበዝርያዎች ናቸው። ለምሳሌ አንድ ሰው ብር ብሎ መጻፍ ቢፈልግ ብን ከዚህ ጋር ይወስዳል። እዚህ ጋር ብ አለች። ርን ደግሞ እዚህ ጋር ይወስዳል። ብር ብሎ መጻፍ ይችላል ማለት ነው። በሬ ብሎ መጻፍ ቢፈልግ አንድ ሰው በን ከዚህ ጋር ይወስዳል። ሬ ደግሞ እዚህ ጋር አለች። በሬ ብሎ መጻፍ ይቻላል ማለት ነው። እንደዚህ ነው አማርኛ ቋንቋ የሚለመደው። ከበቀጥላ የምናገኛት ደግሞ ተ ናት። ይኸው ተ ቱ ቲ ታ ቴ ት ቶ። የተዝርያዎች እነዚህ ናቸው። አንዴ ልመልስላችሁ። ተ ቱ ቲ ታ ቴ ት ቶ። ከተቀጥላ ደግሞ የምናገኛት 13ኛዋ ቸ ናት። ይኸው ቸ ቹ ቺ ቻ ቼ ቺ ቾ። ይቺ ከተጋብ በብዙ ነገር የምትመሳሰል የአማርኛ ፊደል ናት። አንድ ሰው ችግር ብሎ መጻፍ ቢፈልግ አሁን ችን እዚህ ጋር ይወስዳል።
ግን አሳያችኋለሁ ደግሞ ወደ ኋላ ር እዚህ ጋር አለች ችግር ብሎ መጻፍ ይችላል ማለት ነው። ስለዚህ እነዚህ የአማርኛ ፊደላት 7 ቤት ናቸው ማለት ነው። በአጠቃላይ 33 ናቸው። ዛሬ 12ቱን አይተናል። ሌሎችን ደግሞ በቀጣይ ክፍል ቪዲዮ ነው የምንመለከታቸው ማለት ነው። እንደ አጠቃላይ ግን የመጀመሪያ ቤቶችን ማያዝ ከዛ ድምጹን ማስከተል ይኸው ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ እኒህ የመጀመሪያ ቤቶች ናቸው። ሁለተኛዎቹ ደግሞ ኡ ሚል ድምጽ አላቸው። ሁሉም ተመልከቱ። ሁ ኡ ሚል በውስጥ አለ። ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ቱ ቹ። ሶስተኞቹ ደግሞ ኢ ሚል ድምጽ አላቸው። ተመልከቱ። ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ ቢ ቲ ቺ። አራተኞቹ ሀ ላ ሀ ማ ሳ ራ ሳ ሻ ቃ ባ ታ ቻ። አምስተኞቹ ሀምስ ቤት የምንላቸው ሄ በውስጣቸው እነዚህ ሁሉም ኤ ሚል ድምጽ አላቸው ብያቸዋለሁ። ስለዚህ ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ ቴ ቼ። ስድስተኞቹ ደግሞ ህ እ ሚል ድምጽ አላቸው እ። ስለዚህ ህ ል ህ ም ስ ር ስ ሽ ቅ ብ ት ች። የመጨረሻዎቹ ቤቶች ደግሞ ኦ ሚል ድምጽ አላቸው። ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ ቶ ቾ። ስለዚህ እነዚህ 7ቱን ቤቶች አየን ማለት ነው። ጠቅለል ስናደርጋቸው ግን አማርኛ ለማንበብ ለመጻፍም ሆነ ለመናገር ቅድሚያ ፊደላትን ማወቅ በጣም ተገቢ ነው። ስለዚህ እናንተ ትኩረት ሰጣችሁ እነዚህን መከታተል ይኖርባችኋል ማለት ነው። ከመጀመሪያው ጀምሮ ምን ይመስላሉ የሚለውን ማለት ነው። እንግዲህ የመጀመሪያ ቤቶችን ከያዛችሁ ቀጣዩ አናባቢዎችን መጨመር ነው የሚሆነው። እን ኡን ኢን አን ኤ እ ኦ ብላችሁ መጨመር ነው። አስቸግሯችኋል ብዬ አላስብም። ይሄው ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ። እነዚህ 7ቱ ቤቶች ናቸው ማለት ነው። ሌሎቹ ደግሞ ከዚህ ቀጥሎ የምናገኛቸው ደግሞ ሌሎች ፊደላት አሉ ማለት ነው።
እነዚህን በደንብ ጽፋችሁ ማስታወሻችሁ ላይ ተለማመዱ። ሌሎቹን ደግሞ በቀጣይ ክፍል ቪዲዮ ይዤላችሁ የምመጣ ይሆናል ማለት ነው። ቻናሉን ሰብስክራይብ አድርጉ። ቪዲዮውን ከወዳችሁት ላይክ ማድረግ እንዳትረሱ። እንድሰራላችሁ የምትፈልጉት ኮንተንት ካለ ኮሜንት ቦታ ላይ አስቀምጡልኝ። በቀጥታ መማር የምትፈልጉም ካላችሁ በታች ባስቀመጥኩት የስልክ አድራሻ ብትደውሉ በማንኛውም የሶሻል ሚዲያ አማራጭ በቴሌግራም፣ በዋትሳፕ፣ በኢሞ እንዲሁም በጉግል ሚት ትምህርቱን በመስጠት ላይ እንገኛለን። በምትፈልጉት የሶሻል ሚዲያ አማራጭ መማር ትችላላችሁ። ይህ ቀለም ስኩል ነው። በሚቀጥለው ክፍል ቪዲዮ እስከምንገናኝ ደህና ሁኑ።